ሃይ እንዴት ናችሁ? የሆነች ቀልድ አነበብኩና በእንግሊዘኛ በጣም ስላሳቀኝ ነው። ለሚመጣው ትውልድ ምን መልእክት ታስተላልፋለህ ይባላል። እንዳይመጡ አይምጡ ነው ያለው። ሃይ እንዴት ናችሁ? ዛሬ የምናየው ስለ ታይም ማኔጅመንት ነው። ጊዜ እንዴት በአግባቡ መጠቀም እንችላለን የምለውን ነው የምናየው። እንግዲህ ፈረንጆች ታይም ኢዝ ጎልድ ይሉታል። ጊዜ ወርቅ ነው ማለት ነው። ስለዚህ ወርቅ የሆነውን ጊዜያችንን እንዴት መጠቀም እንችላለን የሚለውን አብረን የምናየው ይሆናል ማለት ነው። ስለዚህ ኤፌክቲቭሊ በአንድ ቀን ውስጥ 24 ሰዓት አለ። ይህን 24 ሰዓት ደግሞ 3 ቦታ ከፋፍለን ኤፌክቲቭሊ መጠቀም እንችላለን ማለት ነው። 8 ሰዓት የምንከፍለው የመጀመሪያው 8 ሰዓት ሃርድ ወርኪንግ ይሉታል። ሃርድሊ ስራችንን የምንሰራበት ነው። ሁለተኛው ደግሞ 8 ሰዓት የምንተኛበት ነው። ሶስተኛው 8 ሰዓት 3 ቦታ እንከፍለዋለን። 3F 3H 3S ብለን እንከፍላለን ማለት ነው። 3F ማለት ፋሚሊ ፍሬንድስ ኤንድ ፌዝ ነው። ፋሚሊያችንን ጋር የምናሳልፈው ሊሆን ይችላል። ከፍሬንዶቻችን ጋር የምናሳልፈው ሊሆን ይችላል። እንደዚሁም ደግሞ ለፌዝ ዋጋ ሰጥተን እንደ እምነታችን ዋጋ የምንሰጥበት ሰዓት ይሆናል ማለት ነው። ሁለተኛው 3H ነው። 3H ላይ ምንድን ነው? ሄልዝ ሃይጂን ኤንድ ሆቢ ነው። ሄልዛችን ጤናችን መጠበቅ ሊሆን ይችላል። ኤክሰርሳይዝ መስራት ሊሆን ይችላል። ዋቴቨር እንደዛን ነገር እያደረግ ጤናችንን መጠበቅ ነው። ሌላው ኤች ሃይጂን ነው። ሰውነታችንን መታጠብ ሊሆን ይችላል። ፀጉራችንን መስተካከል ሊሆን ይችላል። ጥፍራችንን መቆረጥ ሊሆን ይችላል። ዋቴቨር ይሄንን 3H ውስጥ አንደኛው ነው። ሌላው ሆቢያችን፣ ፍላጎታችን፣ የምንፈልገው የምንወደው ነገር ካለ ያንን ነገር እንትን ማለት እንችላለን። 3S ደግሞ ሶል አለ፣ ሰርቪስ እና ስማይል ነው። ለነፍሳችን ዋጋ ሰጥተን ለነፍስ የሚሆን ነገር መስራት፣ ሰርቪስ የተለያዩ አገልግሎቶችን መስጠት ሊሆን ይችላል። ስቀን ተደስተን መጫወት ሊሆን ይችላል። ስማይል። ስለዚህ ሶል፣ ሰርቪስ ኤንድ ስማይል የምለው በዚህ ነው 3S ውስጥ ይካተታል ማለት ነው። ይህንን በትክክል ካደረግን በ24 ሰዓት ውስጥ 8 ሰዓት በ8 አድርገን ከፋፍለን እንደገና መጨረሻውን ደግሞ 3 ቦታ ከፍለን 3F 3H እና 3S ከፋፍለን ከተጠቀምን 24 ሰዓት እንደዚህ ከተጠቀምን በወር ውስጥም ወራችንን በትክክል እንጠቀማለን። የአመቱንም በትክክል እንጠቀማለን። ስለዚህ ታይም ኢዝ ጎልድ የሚባለው እዚህ ጋር ነው እና ይህን ተጠቀምን ማለት ኤፌክቲቭሊ ታይማችንን ማኔጅ ያደረግን ማለት ነው። እና ስላዳመጣችሁን በጣም አመሰግናለሁ። በጣም ቴንኪዩ ለማለት እፈልጋለሁ። ቴንኪዩ። ቻው። ሃይ እንዴት ናችሁ? ዛሬ የምናየው ስለ ታይም ማኔጅመንት ነው። ጊዜ እንዴት በአግባቡ መጠቀም እንችላለን የምለውን ነው የምናየው። እንግዲህ ፈረንጆች ታይም ኢዝ ጎልድ ይሉታል። ጊዜ ወርቅ ነው ማለት ነው። ስለዚህ ወርቅ የሆነውን ጊዜያችንን እንዴት መጠቀም እንችላለን የምለውን አብረን የምናየው ይሆናል ማለት ነው። ስለዚህ ኤፌክቲቭሊ በአንድ ቀን ውስጥ 24 ሰዓት አለ። ይህን 24 ሰዓት ደግሞ 3 ቦታ ከፋፍለን ኤፌክቲቭሊ መጠቀም እንችላለን ማለት ነው። 8 ሰዓት የምንከፍለው የመጀመሪያው 8 ሰዓት ሃርድ ወርኪንግ ይሉታል። ሃርድሊ ስራችንን የምንሰራበት ነው። ሁለተኛው ደግሞ 8 ሰዓት የምንተኛበት ነው። ሶስተኛው 8 ሰዓት 3 ቦታ እንከፍለዋለን። 3F 3H 3S ብለን እንከፍላለን ማለት ነው። 3F ማለት ፋሚሊ ፍሬንድስ ኤንድ ፌዝ ነው። ፋሚሊያችንን ጋር የምናሳልፈው ሊሆን ይችላል። ከፍሬንዶቻችን ጋር የምናሳልፈው ሊሆን ይችላል። እንደዚሁም ደግሞ ለፌዝ ዋጋ ሰጥተን እንደ እምነታችን ዋጋ የምንሰጥበት ሰዓት ይሆናል ማለት ነው። ሁለተኛው 3H ነው። 3H ላይ ምንድን ነው? ሄልዝ ሃይጂን ኤንድ ሆቢ ነው። ሄልዛችን ጤናችን መጠበቅ ሊሆን ይችላል። ኤክሰርሳይዝ መስራት ሊሆን ይችላል። ዋቴቨር እንደዛን ነገር እያደረግ ጤናችንን መጠበቅ ነው። ሌላው ኤች
ሃይጂን ነው። ሰውነታችንን መታጠብ ሊሆን ይችላል፣ ፀጉራችንን መስተካከል ሊሆን ይችላል፣ ጥፍራችንን መቆረጥ ሊሆን ይችላል። ዋተቨር ይሄንን 3H ውስጥ አንደኛው ነው። ሌላው ሆቢያችንን፣ ፍላጎታችን፣ የምንፈልገው የምንወደው ነገር ካለ ያንን ነገር እንትን ማለት እንችላለን። 3S ደግሞ ሶል አለ፣ ሰርቪስ እና ስማይል ነው። ለነፍሳችን ዋጋ ሰጠን ለነፍስ የሚሆን ነገር መስራት፣ ሰርቪስ የተለያዩ አገልግሎቶችን መስጠት ሊሆን ይችላል። ስቀን ተደስተን መጫወት ሊሆን ይችላል፣ ስማይል። ስለዚህ ሶል፣ ሰርቪስ ኤንድ ስማይል የምለው በዚህ ነው 3S ውስጥ ይካተታል ማለት ነው። ይህንን በትክክል ካደረግን በ24 ሰዓት ውስጥ 8 ሰዓት በ8 አድርገን ከፋፍለን እንደገና መጨረሻውን ደግሞ 3 ቦታ ከፍለን 3F 3H እና 3S ከፋፍለን ከተጠቀምን 24 ሰዓት እንደዚህ ከተጠቀምን በወር ውስጥም ወራችንን በትክክል እንጠቀማለን፣ የአመቱንም በትክክል እንጠቀማለን። ስለዚህ ታይም ኢዝ ጎልድ የሚባለው እዚህ ጋር ነው እና ይህን ተጠቀምን ማለት ኢፌክቲቭሊ ታይማችንን ማኔጅ ያደረግን ማለት ነው። እና ስላዳመጣችሁን በጣም አመሰግናለሁ። በጣም ቴንኪዩ ለማለት እፈልጋለሁ። ቴንኪዩ።